ሰላም እንዴት አላችሁ? የንጋት አካዳሚ ቤተሰቦች ዛሬ በአራተኛው የአማርኛ ፊደል በመቤት ቃላቶችን ሰርተናል ማለት ነው። ቃላት ከመስረታችን በፊት ግን የመቤት ሰባቱንም ዝርያዎች አሳያችኋለሁ። በአስታውሻ እየያዛችሁ እንድትከታተሉ ጋብዛችኋለሁ። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ሰባቱም የመቤት ወይም ደግሞ የመዝርያዎች እዚህ ጋር የምትመለከቷቸውን ይመስላሉ። እዚህ ጋር መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ሰባቱም ዝርያዎች እነዚህ ናቸው ማለት ነው። አሁን ደግሞ ቃላቶችን እንመሰርታለን በእያንዳንዳቸው ማለት ነው። ቃላቶችን እንመሰርታለን። እንግዲህ ቃላቶችን ስንመሰርት የራሱ የሆነ ሕግ አለው። አንዱን ሆሄ ከሌላኛው ሆሄ ጋር በማጣመር ቃላት መስረት እንችላለን። ወይንም ደግሞ አንደኛውን ሆሄ ራሱን በመደጋገም ቃላቶችን መመስረት እንደምንችል በባለፈው ክፍል ቪዲዮ አሳይቻችኋለሁ ማለት ነው። ስለዚህ በመ መጀመሪያው መ መሆን መቻል አለበት። ይኸው ሶሪ መጀመሪያው መ ይሆናል። ከዛ በኋላ ግን የምፈልገውን ሌላ ሆሄ ማምጣት እችላለሁ ማለት ነው። ስለዚህ መ ሰ ላ ል መሰላል ማለት ቻልኩ ማለት ነው። አሁንም በመ ሌላ መጨመር ከፈለኩኝ ለምሳሌ ይሄ ባለ አራት ሆሄ ቃል ነው። ሌላ መጨመር ከፈለኩኝ ይኸው መ እንዲታያችሁ ሳይዙን ትንሽ ከፍ አድርገው ለሁላችሁም በደንብ እንዲታያችሁ ማለት ነው። ስለዚህ በመ መ ይኸው ሬ ከሬ ቤት ላይ እናመጣለሁ ት መሬት እየመሰረት ትችላለሁ። አሁንም በመ ሌላ መ መኖር መኖር ማለት እችላለሁ። አሁንም ሌላ በመቤት ካስፈለገ መርፌ ማለት እችላለሁ። መርፌ ይኸው መድና መርፌ ብዬ እችላለሁ ማለት ነው። ስለዚህ እነዚህ በመቤት የመሰረታቸው ቃላቶች ናቸው ማለት ነው አራቱ። ስለዚህ መሰላል፣ መሬት፣ መኖር፣ መርፌ፣ መሰረት የመሳሰሉትን እናንተ መጨመር ትችላላችሁ። በሙ ደግሞ ስንሄድ በሙ የመጀመሪያው ሙ መሆን አለበት። ይኸው ሙዝ ማለት እችላለሁ። ሙዝ ሌላ ሙርፊ ማለት እችላለሁ። ሙርፊ ሌላም ሙድ ማለት እችላለሁ። ሌላ አሁንም ሙገር ማለት እችላለሁ። ስለዚህ እነዚህ ደግሞ በሙ የመሰረትኳቸው ቃላቶች ናቸው። ከመቤት ሙ ነው ስር ከዘ ቤት ደግሞ ዝ። ስለዚህ ሙዝ፣ ሙርኢ፣ ሙዲ፣ ሙገር። ስለዚህ እነዚህ ደግሞ በሙ የመሰረትኳቸው ቃላቶች ናቸው ማለት ነው። ሶስተኛው ደግሞ ሚ ናት። ስለዚህ መጀመሪያው ሚ መሆን አለበት። ቀጣይ ይኸው ሚዛን ማለት እችላለሁ። ሚዛን ሚን ከመቤት ዛን ከዘቤት ንን ከነቤት ወሰድኩ ማለት ነው። ሌላ ሚጥሚጣ ሚጥሚጣ ማለት እችላለሁ። ሌላ በሚቤት አሁንም ይኸው ሚኒሻ ማለት እችላለሁ። ይኸው ሚኒሻ ሶሪ ሚኒሻ አልኩኝ። አሁንም በሚቤት ሌላ መጨመር እችላለሁ። ይኸው ሚል ማለት እችላለሁ ማለት ነው። ስለዚህ እነዚህ በሚ የመሰረትኳቸው ቃላቶች ናቸው ማለት ነው። ቀጣይ ደግሞ የምናያት ማን ናት። የመጀመሪያው ማ መሆን አለበት ማለት ነው። ስለዚህ ማሳ ማለት እችላለሁ። ይኸው ማሳጅ ማለት እችላለሁ። ሶሪ ማሳጅ ያው ማሳጅ ማለት እችላለሁ። ሌላውን በማ ማር ማለት እችላለሁ። ማር ማለት እችላለሁ። አሁንም በማ ሌላ ማስተዋል ማለት እችላለሁ። ይኸው ማስተዋል ማለት ስለዚህ እነዚህ በማ የመሰረትኳቸው ቃላቶች ናቸው ማለት ነው። በሜ ደግሞ አሁንም የራሱን የቻለ ምሳሌ ይሄው ሜትር ማለት እችላለሁ። በሜ ሜንጦ ማለት እችላለሁ። ሜንጦ እችላለሁ። ሌላ በሜ አሁንም በሜ ሌላ እችላለሁ። እናንተ የራሳችሁን አስቀምጡ። በም ምሳር ማለት እችላለሁ። ይሄው ምሳር። አሁንም በም ምጣድ ማለት እችላለሁ። ይሄው ምጣድ ማለት እችላለሁ። አሁንም በም
ንጥ ማለት እችላለሁ። ን አሁንም ምሳ ማለት እችላለሁ። ስለዚህ እነዚህ በምን የመሰረትኳቸው ቃላቶች ናቸው። በሞ ሞፈር ማለት እችላለሁ። ሞፈር። አሁንም በሞ ሞተር ማለት እችላለሁ። በሞ አሁንም ሞት ማለት እችላለሁ። አሁንም በሞ ካስፈለገ ሞርታር ማለት እችላለሁ። ሞርታር ብዬ መጻፍ እችላለሁ ማለት ነው። ስለዚህ እነዚህ በመቤት የመሰረታቸው ቃላቶች ናቸው ማለት ነው። አጠቃላይ እንግዲህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እነዚህ የመ ሰባቱም ዝርያዎች ናቸው ማለት ነው። እንግዲህ እነዚህ እነዚህ በመቤት የመሰረትናቸው ቃላቶች ናቸው። ይኸው መሰላል፣ መሬት፣ መኖር፣ መርፌ፣ በሙ፣ ሙዝ፣ ሙርፊ፣ ሙድ፣ ሙገር፣ በማ ሶሪ በሚ ሚዛን፣ ሚጥሚጣ፣ ሚኒሻ፣ ሚል የሚሉ እና ሌሎቹን ቃላቶች መስርቻለሁ ማለት ነው። በሚቀጥለው ክፍል ቪዲዮ ደግሞ በሰቤት ቃላት የሚመሰረት ይሆናል። በቀጥታ መማር የምትፈልጉ እዚህ ታች ባስቀመጥኩላችሁ የስልክ አድራሻ በ0935 70 80 18 ብትደውሉ ይደርሰኛል ማለት ነው። ትምህርቱን መከታተል ትችላላችሁ። በሚቀጥለው ክፍል ቪዲዮ እስከምንገናኝ